የተከበራችሁ የእግዚአብሔር ቤተሰቦች የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላምና ጸጋ ባላችሁበት ስፍራ ለእናንተ ይሁን። ቄስ ተመስገን ይባላለሁ። እዚህ አሜሪካን ሀገር ከካሊፎርኒያ ነው። አጭር መልእክት ላስተላልፍ ነው አሁንም የመጣሁትና ከተቻላችሁ በውስጥም እንዲሁም ፐብሊካሊም ሼር ማድረግ የምትችሉ ሰዎች ይህንን መልእክት አስተላልፉ ለሰዎች። በአንዳንድ ጉዳዮች ላይ ያለኝን የግል ምልከታዬን አቀርባለሁኝ። ሆፕፉሊ እንደሚሰማ ተስፋ አደርጋለሁ። እዚህ ጋር ያሉት መሳሪያዎች በሙሉ የሚያሳዩት እንደሚሰማ ነውና ያንን ተስፋ በማድረግ ቀጥታ ወደ መልእክቴ ገባለሁ። እንግዲህ በተደጋጋሚ በኢትዮጵያ ውስጥ ባሉት ሃይማኖታዊ ጉዳዮች በተለይም ደግሞ የኢትዮጵያ ወንጌላውያን ቤተክርስቲያንን በተመለከተ የግል ሐሳቦችን ሳቀርብ ነበረ። የመካነ ኢየሱስ ቤተክርስቲያንን in particular evangelical church as a whole ያሉትን ሁኔታዎች እንዲስተካከሉ ከማሰብ እንዲሁም ደግሞ ኃላፊነት እንደሚሰማ ሰው የግሌን ሐሳብ በዚህ ጉዳይ ላይ ሳቀርብ ነበርና አሁንም ያንኑ ነው ማደርገው። በዛሬው ቀን በወሳኝ በሆነ ጉዳይ ላይ ነው የምናገረው። በአጠቃላይ በእነዚህ ጉዳዮች ላይ ስንናገር ከዚህ ሊጀምር በእነዚህ ጉዳዮች ላይ ስንናገር ባለፈውም ተናግሬያለሁና እውነቱን ለመናገር ይሄን ያህል ኢንተረስትድ ሆነን ወይንም ደስ ብሎን ሳይሆን ነገሮች ግን መታረም ስላለባቸውና ወደ ትክክለኛው አቅጣጫ መሄድ ስላለባቸው ጉዳት እየደረሱ እያየን ዝም ማለት እንደ አገልጋይ ኃላፊነት እንደሚሰማ ሰው ትክክል እንዳልሆነ ከመገንዘብ የተነሳ ነው እንጂ በዚህ ወቅት በግልም በዓለም አቀፍም በተለያዩ መንገድ እጅግ ትኩረት ሊሰጥባቸው የሚገቡ እንደ ቤተ ክርስቲያን እንደ አገልጋይ ልንናገርባቸው የሚገቡን ብዙ አያሌ ጉዳዮች አሉ። ለምሳሌ አንድ በቅርቡ አሁን እዚህኛ በውጭ ሀገር የምንኖር በተለይ ደግሞ በኦሮሞ ኮሚኒቲ መካከል አንድ ወጣት ከቤተ ክርስቲያን አገልጋይ የነበረ ሚኒሶታ አካባቢ በሶሻል ሚዲያ አይታቸዋል፣ ሰምታቸዋል። ለዛ ነገር ቅርበት ያላቸው ሰዎች አርፎ ይሄ ወንድም ትልቅ ሐዘን ነበረና አዱኛ በርኬሳ ይባላል። በዚህ አጋጣሚ ለቤተሰቦቹም ለጓደኞቹም ለቤተ ክርስቲያኑ መጽናናትን እመኛለሁ። እግዚአብሔር እንዲያበረታቸው እና በሌላም አካባቢ አያሌ ብዙ ትራጀዲዎች አሉ የግል ኮሌክቲቭ የሆኑና አሰ ክርስቲያን እንደ ክርስቲያን የወንጌል አገልጋዮች በእነዚህ ጊዜያት ውስጥ ሰዎች ኤግዚስቴንሻል የሆነ ጥያቄ በሚያቀርቡበት ጊዜ ይሄ እንዴት ይሆናል፣ ይሄ ለምን ይሆናል ብለው በሚጠይቁበት ተስፋ የሚያስቆርጥ ሁኔታ በሚኖርበት ጊዜ አገልጋዮች ጀነራሊ እንዲሁ በአጠቃላይ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ የእግዚአብሔርን ቃልን በማካፈል ሰዎችን ማበረታታት ማህበረሰብን ማበረታታት ወደ ትክክለኛ አቅጣጫ ወደ ክርስቶስ የመምራት ትልቅ ኃላፊነት ነበረ የኛ። ግን ተመልሰን እኛ አሁን ያለነው ቤታችን ውስጥ እየተካሄዱ አንዳንድ አሳዛኝ ሁኔታዎችን ወደ ማጽዳት ወደ እነዛ ነው ይሄርነውና ይሄ ያሳዝነኛል እንደ ግል ማለት ነው። በዛሬው ዕለት ከጥቂት ጊዜ በፊት የሆነ ፖስት አድርጌያለሁ። ምንድነው ያልኩት? በኢትዮጵያ ውስጥ ሃይማኖትና መንግስት ወይንም ፖለቲካ ያልተቆራኙበት ጊዜ አልነበረም። በኢትዮጵያ ሀገረ መንግስት ውስጥ ከጅማሮው ይሄ እንዲህ አይነት ቁርኝት ነበራቸው። ነገር ግን እንደዚህ ዘመን አሁን እንዳለንበት ዘመን ሰዎች ሃይማኖትን ጥቂት የሃይማኖት አመራሮች
የመንግስት ተቋማትን ሳይቀር በመጠቀም በስመ የመንግስት ደጋፊነት በህዝብና በሀገር ላይ በደል የፈጸሙበት እንደዚህ አይነት ጊዜ የለም የሚል ነው። ያንን ሁኔታ መንግስትም የሚያውቅ ህዝብም በአግባቡ የተረዳ አይመስለኝምና ምናልባት ለዛ ማሳያ የሚሆን ከሰማሁበት ጊዜ ጀምሮ እጅግ በጣም ያሳዘነኝን አንድን ታሪክ አካፍላቸዋለሁና ይሄንን ታሪክ ካካፈልኩ በኋላ የዚህ ታሪክ ኢምፕሊኬሽን ከኢትዮጵያ መካነ ኢየሱስ ቤተክርስቲያንና ከነዚህ ሰዎች ጋር ከሚሰሩት ከነዚህ ግለሰቦች ጋር የሚሰሩ ሰዎች እያደረጉ ያሉትን እናገራለሁ። ኦልራይት አንድ ሰው ላስተዋውቃችሁ እፈልጋለሁ። አንድ ሰው አስተዋውቃቸዋለሁ። ከሁሉ በፊት ወጣት ልጅ ነው። ከጥቂት ዓመት በፊት እንደዚሁ ህይወቱ ያለፈ ልጅ ነው። ይሄ ልጅ የቤተሰብ ፍቃድ አግኝቼ ነው ይሄንን ታሪክ ማካፍለው እንድታውቁ የምፈልገው ማለት ነው። ይሄ ወጣት የ24 ዓመት ወጣት ነው። ስሙ ሉቦ ፋይሳ ይባላል። ሉቦ በ24 ዓመቱ ነው ህይወቱ ያለፈው። ከእናቱ ጋር ረጅም ጊዜ ወስጄ ስለሱ ታሪክ አውርተናል እና በጣም በጣም የሚያስገርም ወጣት ልጅ ነው ይሄ ልጅ። የዚህን ልጅ ታሪክ ለምን እንደማነሳ በኋላ ላይ ነግራቸዋለሁኝ። አንዳንዶች ያውቁታል ይሄንን ልጅና ቤተሰቡ፣ በተለይ ቅርበት ያላቸው ሰዎች ይሄንን ታሪክ በደንብ ነው የሚያውቁት እና ልቦ የህይወቱ ያለፈው እንዳልኩት በ24 ዓመቱ ነው። እንዲሁ በተመሳሳይ ሁኔታ በካንሰር ነው ህይወቱ ያለፈውና ይሄ ወጣት በጣም አስገራሚ ወጣት ነው። ከእድሜው በላይ የኖረና በህይወቱ ሰው ምናልባት ረጅም እድሜ እንኳን ኖሮ ያደርጋል ተብሎ የማይታሰብን ብዙ ነገር ያደረገ ወጣት ሆኖ ነው ያገኘሁት። ቤተሰቡ ካናዳ ነው የሚኖሩት። አንድ ጊዜ ወደ ኢንዲያናፖሊስ መጥተው እዛ የሉተራን ቸርች ውስጥ ይማር ነበር። ሚድል ስኩል፣ ሃይ ስኩል እዛ ነው የተማረው። እዛ በሚማርበት ጊዜ በትምህርቱ እጅግ በጣም ጎበዝና ታታሪ ከመሆኑ የተነሳ ከ4 ጊዜ በላይ ነው ከስቴት ሰነተር እጅ አዋርድ ያገኘው ይሄ ወጣት እና በዚህ ደረጃ በትምህርት ቤቱ፣ በአካባቢው ማህበረሰብ እንዲሁም በማህበረሰቡ ዘንድ ከትጋቱ ከትህትናው ከእውቀቱ የተነሳ በጣም የተወደደ ልጅ ነበረ እና ይሄ ልጅ የመጀመሪያ ዲግሪውን ካገኘ በኋላ ካናዳን ሀገር በጣም ከገረመኝ የዚህ ልጅ ታሪክ አንዱ በዚህ 24 ዓመቱ ከ20 ጊዜ በላይ ነው አውሮፓን ሄዶ የጎበኘው። ኦልሞስት ከአውሮፓ ሀገራት ውስጥ ከኦስትሪያ መሰለኝ ከዛ ውጭ ያላየው ሀገር የለምና he's very adventurous። ሁል ጊዜ ማየትን መጎብኘትን የሚወድ እዚህ አሜሪካ በሚኖርበት ጊዜ አንድ ያየሁት በታሪኩ ላይ ሂስቶሪካል ሳይት የሚባሉ ታሪካዊ ቦታዎች የሚባሉትን ኦልሞስት ሄዶ የጎበኘና ሀገር ቤት ድረስ ሀገር ቤት ይሄ ዝም ብሎ ቤተሰብ ልጅን ይዞ ሀገርን ለማሳየት የሚሄደው አይነት ጉዞ አይደለም። የሄደው ወደ ሀገር ቤት መጥቶ ጥቁር አንበሳ ውስጥ እያስተማረ ኦልሞስት ከ2 ወር በላይ ቆይቶ በነዛ ቆይታ ውስጥ እዛ በሚቆይበት ጊዜ በጣም የሚገርም ያደረገው ነገር ቤተሰብ አለ፣ ዘመድ አለ። ቤተሰብ ዘመን ጋር አልሄድም፣ እዛው
ነው ከልጆች ጋር መሆን የምፈልገው ግቢ ውስጥ ብሎ እዛው ግቢ ውስጥ ቆይተው እዛ መቆየት ብቻ አይደለም ወቅቱ እስረኞች የነበሩት እነ በቀለ ገርባ ጋሽ በቀለ ገርባ የታሰሩበት ጊዜ ነበርና እነሱን ድረስ እንሳቸውን ሳይቀር ዝዋይ እስር ቤት ድረስ ሄዶ የጠየቀ እዛ ሄዶ ሲጠይቅ ኦልሞስት ለሁለት ነው ለአራት ሰዓት እንኳን ታስሮ ከዛ የውጭ ሀገር ዜጋ እዚህ ጥቁር አንበሳ እንደሚያስተምር አውቀው ይቅርታ ጠይቀውት እንደላኩት ሁሉ ነውና በጣም ዳይናሚክ አስገራሚ የሆነ ልጅ ነውና የሶስት ወር ሲቀረው ነው የዶክትሬት ትምህርቱን ለመጨረሽ እና ለመመረቅ 3 ወር በፋርማሲዮሎጂ ህይወቱ ያለፈው በካንሰርና ይሄ ወጣት ህይወቱ በሚያልፍበት ጊዜ ብዙ ነው ታሪኩ መነገር ያለበት የዚህ ልጅ ታሪክ ስለሆነ ነው ከዚህ ታሪክ ጋር ተያይዞ የሆነውን ታሪክ ነግራቸዋለሁ ግን ያ ይሄንን ልጅ እንዲሸፍነው ስለማልፈልግ ነው ሁላችንም ልንማር ልናቅበት የምንፈልም ልንማርበት የምንችለው ታሪክ ይሄ ነው ከዚህ አሳዛኝ ታሪኩና ከ3 ወር በፊት ነው በካንሰር ህይወቱ ያለፈው እና ዶክተርም እንደመሆኑ ያቃል የበሽታውን ጥልቀት ምን የሆነ በሰውነቱ ላይ እናቱ እንደነገረችን እና ያዋራቸዋል ቤተሰቦቹን በግልጽ በተለይ እናቱንና እኔ እንደማንም ሰው ነኝ እና አትዘኝ ብሎ ህይወቱ ከማለፉ በፊት እናቱን ሲያጽናና የነበረ ወጣት ነው ይሄ ወጣት ይሄ ብቻ ሳይሆን አንድ ዊል አለኝ እንዲደረግ የምፈልገውና አደራ ይሄንን የኔን ዊል የኔን ፍቃድ እንድትጠብቁ ብሎ ቤተሰብን ጠየቀ ከባህላችን በተለየ መልኩ ምንድነው ዶኔት ኦርጋኖቼን ዶኔት ማድረግ እፈልጋለሁ ብሎ ኦርጋኑን ዶኔት አድርጎ በእንዲህ አይነት ሁኔታ ያሟሟት ሁኔታውን በተወለደ ኤግዛክትሊ በ24 ዓመቱ ህይወቱ አለፈ ይሄ ልጅና ይሄን ሁሉ ታሪክ ያነሳሁት ከዚህ በኋላ ያለውን ታሪክ ለነግራችሁ ነው I was amazed you know his legacy lives forever ታሪኩን በሰሙ ታሪኩን በሚያውቁት ህይወት ውስጥ የዚህ ልጅ ታሪክ ይኖራል ከዚህ በኋላ የሆነውን ታሪክ ስሙኝ ስለሱ ነው ሞር መናገር የምፈልጉ እና ይሄንን በክርስትና ህይወቱ በአስተሳሰቡ በድርጊቱ ሰውን የመርዳት አሁን ዶክትሬት ትምህርቱን ጨርሶ 2 ዓመት ሀገር ቤት ተመልሶ ሀገር ህዝብንና ሀገርን ለማገልገል ነበር ዓላማውና እንግዲህ የእግዚአብሔር ፍቃድ ሳይሆን ይሄ ልጅ ህይወቱ ሲያልፍ ቤተሰብ ምንድነው ያደረጉት በዚህ ልጅ ስም እሱ ያሰባቸውን ስራዎች ቤተዘመድ ተሰባስቦ ክርስቲያናዊ ስራዎች በጎና መልካም ስራዎችን ማስቀጠል እንፈልጋለን ብለው ሚኒስትሪ በሱ ስም ይጀምራሉ በሱ ስም በትክክለኛው ይሄ ሉቦ በሚባለው ሌጋል ኔሙ ሳይሆን ቤተሰብ ሁሉ ይሄን ልጅ የሚጠራው እንግዲህ በባህላችንም የታወቀ ነው የቤት ስም ነው በተለይ ቤተሰብ በዛ ስም ነው የሚጠራውና ኮሉ በሚባል የቤት ስሙ እናት ሌሎችም የቤተሰብ ጓደኞቹ ሁሉ ሉቦ የሚባለውን የመጠሪያ ስሙ ነው እንጂ ያኛውን የሚጠቀሙት ኮሉ በሚል ነው በኦሮምኛ ስም ነው የሚታወቀው ኮሉ ማለት በኦሮምኛ በጣም ደስ የሚል ቃል ነው ቃል ኪዳን ማለት ነው ቃል ኪዳን ኮሉ ማለት ቃል ኪዳን ማለት ነው ሰውም እግዚአብሔርም የገባው አይነት ቃል ኪዳን የሚልና ትልቅ ዌይት ያለው ስም ነውና በዚህ ስም ኮሉ ዳሎታ የትውልድ ቃል ኪዳን ነው ትርጓሜው በማለት ኮሉ ዳሎታ ኢንተርናሽናል ሚኒስትሪ ብለው የዚህ ልጅ
የዚህ አስገራሚ ልጅ ሌጋሲ ታሪክ ህይወት እንዲቀጥል ይህንን ሚኒስትሪ በተለይ እናትየው ሌሎቹም የቤተሰብ አባላት በዙም ነው መጀመሪያ የተሰባሰቡትና በዙም እየተሰባሰቡ በብዙ መቶ የሚቆጠሩ ሰዎች በጸሎት እንዲሁም አገር ቤት አንዳንድ ሁማኒቴሪያን የሆኑ ስራዎችን በመስራት በነዛም ሚኒስትሪዎች ላይ አገልጋዮችን እየጋበዙ በመጥራት ይህንን አገልግሎት ከቨርቹም በፕራክቲካሊ መሬት ላይ በማድረስ ሀገር ቤት ድረስ በመሄድ ከሰላም ሚኒስቴር ፍቃድ በመውሰድ ሀገር ቤት በፍቃድ የሚንቀሳቀሱበት ደረጃ ላይ ይደርሳሉ። እዚህ ጋር ነው እንግዲህ የሃይማኖት መሪዎቻችን የውድቀት እና የሞራል ዝቅጠትን የምናየው። በተለይ እናትየው በልጇ ሰይማ የልጇ ታሪክ የልጇ ስም እንዳይሞትባት ብላ ይሄንን አገልግሎች ሀገር ውስጥ ጀምራ በምትቀጥልበት ጊዜ ሁለት ሀገር ቤት ያሉ አገልጋዮች እሷን ጀባዱ በርቺ ካንቺ ጋር ነን ምናምን እያሉ አንዴ ነው ሁለቴ ነው በዛ በዙም በሚደረገው አገልግሎት ደግሞ መተው ከተለያዩ የዓለም ክፍል ያሉትን ቤተሰቦችን ቤተዘመዶችን መተው ያገለገሉትና ያንን ከኩ ጸሎታ የሚለውን እሷ በልጇ ስም የሰየመችውን ይወስዱና አንደኛው ከኩ ጸሎታ ቸርች ብሎ ከታ ላይ ቤተ ክርስቲያን ይመሰርትባታል። አስቡ፣ ቤተሰብና እናት የልጇን ሌጋሲ ለማስቀጠል አገልግሎት በልጇ ስም በሞተው በ24 ዓመት ባረፈው ልጅ ስትጀምር ያንን ስም በመውሰድ በመንጠቅ ማለት ነው፣ በሕግ የተመሰገበውን ማለት ነው። አንደኛው መጥቶ ሄዶ ከታ ላይ ከታ የሚለውን የአካባቢ ስም ይጨምርና ኮሉ ጸሎታ ብሎ ቤተ ክርስቲያን ይከፍትበታል። ሌላኛውም እንደዛው ሌላ ቦታ እንዳለ እንደወረደ የቤተሰብ የመሰረተበትን ሎጎ እንኳን ሳይቀር ኮሉ ጸሎታ ብሎ ሌላ ቤተ ክርስቲያን ይመሰርታል። ከታ ላይ የመሰረተው ራጂ ወይም ራጂ ድንቅሲሳ የሚባል ሰው ሲሆን ሌላኛው መሰረት ዳባ የሚባል ነው። እነዚህ ሁለት ሰዎች የሚገርመው ታሪኩን በቅርበት የሚያውቁና የነገሩኝ አንዳንድ ሰዎች በዚህ ስም ላይ ሽጉጥ ተማዘው እስከ መገዳደል ድረስ አንድ ሰው እንዳው በአይኔ ነው ያየሁት ሲጣሉ ሲደባደቡ ብሎ ነው። በምን በስም ላይ በየትኛው ስም ላይ? በሟች እናት የልጇን ስምና ሌጋሲ ለማስቀጠል በመሰረተችው አገልግሎት ስም በዚህ ስም እየዞሩ ገንዘብ እየሰበሰቡ ቤተ ክርስቲያን መስርተው ለማገልገል ይሄዳሉ። እቺ እናት ፋይናሊ ይህንን ታሪክ በምትሰማበት በምታውቅበት ጊዜ እስከ ካውንስሉ ድረስ ሄዳ እንዲህ አይነት ነገር እየተፈጸመብኝ ነው እባካችሁ ብላ ካውንስሉን ሄዳ ስትለምን ካውንስሉ ውስጥ ያለው ሰውዬ በቃ እናስመልስልሻለን ችግር የለም ብሎ ረጅም ጊዜ ካመላለሳት በኋላ መጨረሻ ላይ በቃ እኔ ወደ ቄሱ አስተላልፈኝ፣ ቄስ ደረጀም ማለት ነው። ወደ ቄሱ አስተላልፈኝና ወደ ቄሱ ልግባ ችግር የለናገር ስትል ኖ እኔ ነኝ የምፈታልሽ ብሎ እንዳውም በፍርድ ቤት ይሄ ጉዳይ እንዲፈታ ነው የምፈልገው ብሎ ወደ ፍርድ ቤት ጉዳዩ እንዲሄድ ራሱ ባዘዘው ዳኛ ፊት እንድትቀርብ ከዛ ልክ ጉዳያቸውን ይዘው ይህንን ለፍርድ ቤት ሲያቀርቡ ያ የካውንስሉ ስራ አስኪያጅ
ስሙን ታውቁታላችሁ። ሪኮመንድ ያደረገው ፍርድ ቤት መጀመሪያ ልክ ጉዳዩን ስታቀርብ 600,000 ብር አለሽ ወይ ብሎ ነው የጠየቃት። 600,000 ብር አለሽ ወይ? እኔ ይሄንም የለኝም ይሄንንም አላደርግም ብላ ከዛ ያልሄደችበት የለምና መጨረሻ ላይ ለእግዚአብሔር ትቻለው ብላ በትልቅ ሐዘን አሁን ይሄን ሁሉ ታሪክ ያነሳሁት አንደኛ የጉዳዩን ኢሞራላዊነት እንድናቅ፣ ኢሞራላዊነት እንዴት አገልጋዮች በምን ያህል ደረጃ የሞራል ዝቅጠት ውስጥ ወድቀው በዚህ ደረጃ ነው እንዳው ልጇ ከሞተባት እናት በልጇ ስም በመሰረተችው ሚኒስትሪ ነጥቀው ቤተ ክርስቲያን መክፈታቸውና ከዛ ኮኔክሽን ገንዘብ ማሰባሰባቸው። እሱ ብቻ ሳይሆን እነዚህ ሰዎች ደግሞ የነዚህ ሰዎች ይህንን የሚፈጽመው አሁን ይሄ ድንቅሲሳ ራጂ ድንቅሲሳ የሚባለው ሰውዬ ይሄ ዝም ብሎ የሆነች መንደር ውስጥ ያለ ተራ አገልጋይ አይደለም። በዚህ ጊዜ ይሄ ሰው የኦሮሚያ የሃይማኖት ተቋማት ስራ አስፈጻሚ ሆኖ የሚሰራ ከፍተኛ የሆነ የመንግስት አክሰስ ያለው እሱ ብቻ አይደለም። አሁን ለአንዳንድ ጓደኞቹ እየዞረ እኔ እንዳውም አገልግሎት በቅቶኛል፣ በትውልድ ሀገሬ እኔ ከአይራ እንዲህ አይነት ሰው በመውጣቱ በጣም ነው ማዝነው። ትልልቅ ሰዎች ከወጡበት ሀገር እንዲህ አይነት ሰው በመውጣቱ በጣም ነው ማዝነውና አይራ ላይ ሄጄ በሚቀጥለው ምርጫ ለህዝብ ተወካዮች ምክር ቤትነት እወዳደራለሁ እያለ እየተዘጋጀ ያለ ከፍተኛ የሆነ የመንግስት ደጋፊ ነኝ፣ የመንግስት አቀንቃኝ ነኝ እያለ በሌላ መልኩ ግን እንዲህ አይነት ነገር የሚሰራ እሱ ብቻ አይደለም። ዛሬ ይሄ ሰው በኦሮሚያ ውስጥ የፈለገውን ሰው ማሳሰር ይችላል። የስልክ ጥሪ በማድረግ ለደህንነቶች በመደወል ለፍርድ ቤቶች በመደወል ለፖሊሶች በመደወር የፈለገውን ሰው የማሳሰር የፈለገውን ሰው የማስገደል አቅም ድረስ ያለው መሳሪያ ይዞ የሚንቀሳቀስ በስሙ ግን አገልጋይ ተብሎ የሚጠራ እንዲህ አይነት የሞራል ውድቀት ላይ የደረስንበት ጊዜ ላይ ነው ያለነው። እነሱ መጀመሪያ ላይ በሁለቱ ተጣሉ። መሰረትና ድንቅሲሳ የካውንስሉ ሰውዬ ጠራቸውና አስታረቁ። አሁን ሽርክ ሆነው ሁለቱም የራሳቸውን ይዘው ነው ስራውን እያካሄዱ። እሱ ብቻ አይደለም የሚገርመው፣ ሌሎችም ፍቃዳቸውን ለማስፈጸም ሲፈልጉ እዚህ ጋር ነው የመካነ ኢየሱስን ጉዳይ የማመጣውና ሌሎችም እዛ አገር ውስጥ ያሉትን ሰዎች ወይም አገልጋዮች ይቃወመናል፣ እንዲህ ያደርገናል ብለው የሚያስቧቸውን ሰዎች ማስፈራራት ሲፈልጉ፣ ማሳሰር ሲፈልጉ ገንዘብ ይሰጧቸዋል። ለዚህ ድንቅሲሳ ለሚባለውና ለተከታዮቹ እነሱ የራሱን ኤጀንቶች አሉት። መንግስት ውስጥ አለው። የመንግስት ደጋፊ እንደሆነ ራሱን ያቀርባል። የብልጽግና ተወካይ እንደሆነ አድርጎ ራሱን ያቀርባል። እገሌ የሸኔ ደጋፊ ነው፣ ሸኔ ሆኖ እንዲህ አይነት ነገሮችን እየሰራ ነው፣ ከእንትና ጋር እንዲህ አይነት ግንኙነት አለው ብሎ ስም በማጥፋት ያሳስራል። አንዱ ባለፈው ይሄንን ከትክክለኛ የፖሊስ ምንጭ ያገኘሁትን መረጃ ልንገራቸው። ይሄ ሰውዬ ከለሊሳ ከዶክተር ለሊሳ ጋር የመካነ ኢየሱሱ ለሊሳ ጋር ተባብረው አንድ የሰሩትን የሚገርም ባለፈው የሆነ ወንድም አሳስረው ነበረ ብለን ነግሬያቸው ነበረ። ከዛው ከፖሊስ ምንጭ ከልጁ ከምንም ግንኙነት ነገሩ ጋር ከፖሊስ ጣቢያ እንዴት ነው ይሄ ነገር እናንተ ጋር ሊደርስ የቻለው? ማን ነው ከዚህ በስተጀርባ ያለው የሚለውን ጥብቅ ጥናት ካደረግን በኋላ የደረስንበት ነገር ምንድን ነው? ለሊሳ ለዚህ ሰውዬ 700,000 ብር ይሰጣል።
ይሄ ወንድም እንዲታሰር እሱ ደግሞ ለፖሊሶች ይደውልና እንዲህ አይነት ሰው ቁጥጥር ስር አድርጉ ብሎ ትዕዛዝ ይሰጣል። በዛ ሰዎች ታሰሩ። አሁን በየክፍለ ሀገሩ በተለይ በኦሮሚያ ውስጥ የፈለገውን ሰው በስመ ሸኔ በስመ ኦኔግ የመንግስት ተቃዋሚ ያልሆነ ስም እየሰጣቸው ያስፈራራል፣ ያሳስራል። ብዙ እንዲህ ዛሬ መናገር የማንችላቸው አገር ቤት ውስጥ ያሉ መናገር አይችሉም ስለዚህ ሰውዬ። ምክንያቱም ለራሳቸውም ለህይወታቸውም ለአገልግሎታቸውም ስለሚፈሩ ከመንግስት ተቋም እኔ አሁን እነዚህ አይነት የሞራል ውድቀት ውስጥ ያሉ ሰዎች ከስተታቸው ይመለሳሉ በሚል እሳቤ አይደለም። እኔ አንደኛ ህዝብ በእንዲህ አይነት ሁኔታ እየተፈጸመ ያለውን ግፍ እንዲያውቅ ነው። እኔ ቅድም እንዳልኩኝ ቤተክርስቲያንና መንግስት ከአክሱም ዘመን አንስቶ ነው ቁርኝት የነበራቸው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። እና ምንም አይገርምም እንደዚህ አይነት ቁርኝት ቢኖራቸው መንግስት የኢትዮጵያን ክርስትና በምናጠናበት ጊዜ ከሮማን ኢምፓየር ቀጥሎ ክርስትናን የኢምፓየሩ ሪሊጀስ ያደረገችው አክሱማይት ኪንግደም የአክሱም ኪንግ መንግስት ነው። ሃይማኖታዊ መንግስቷን ክርስትና ያደረገችው ከሮም ቀጥላ ማለት ነው። እና ከሮም ግን የሚለየው በሮም እንደምናውቀው ክርስትና ለረጅም ዘመን በፊት እስከ ኮንስታንቲኖፖስ ድረስ ለረጅም ዘመን ክርስትና ከፍተኛ ስደት፣ መከራ፣ ሞት የደረሰበት ሃይማኖት ነው። በተለይ ኒሮ በሚባሉት የሃይማኖት መሪዎች ዘመን ከፍተኛ የሆነ የሃይማኖት ስደት፣ ሞት የነበረበት ነው። የቤተ ክርስቲያን ታሪክ የሰማዕትን ታሪክ ያነበባችሁ ሰዎች ያንን ታውቃላችሁ። በ3-4ኛው ክፍለ ዘመን ነው ኮንስታንቲኖፖስ መስቀልን በራእይ ያየው ብሎ ክርስትናን የሃይማኖታዊ ኢምፔሪያል ሪሊጂየስ ያደረገው ከዛ ጊዜ ጀምሮ ነው። እና ክርስትና ከታች ነው ወደ ላይ ወደ ሮም የሄደው። በኢትዮጵያ ኮንቴክስት ግን ስናይ ክርስትናን ራሱ በመጀመሪያ የተቀበሉት ቤተ መቅደስ ውስጥ ያሉ ሰዎች ናቸው። ኢዛናና ባለሟሎቹ ናቸው። በቀሳቴ ብርሃን በፈርመናጢዮስ የብርሃን ገላጭ በተባለው ሲሪያዊ በኩል ክርስትናን የተቀበሉት ሰው ክርስትና ራሱ የተጀመረው በቤተ መንግስት ውስጥ ነው። እና ቤተ መንግስቱ ወይም መንግስቱ በሚስፋፋበት ጊዜ ክርስትናም እንደዚሁ አብሮ እስከ ኃይለ ሥላሴ ዘመን ድረስ የተስፋፋበት ዘመን ነበር። እና እንዲህ አይነት ቁርኝት ነበረው። ተለያይቶ አይታወቁም። ምናልባት ለደርግ ጊዜ ኮምፕሊትሊ ኮሚኒዝም ሲመጣ በኢህአዴግ ደግሞ በከፊል ለምን ኢህአዴግ ሃይማኖታዊ ነፃነትን ቢሰጥም አንዳንድ በሃይማኖት ውስጥ ጣልቃ ለፖለቲካ ጥቅሙ ስል የሚገባበት ሁኔታ አልነበረም። ነበረ ግን ሃይማኖቶች ነፃ ሆነው ይንቀሳቀሱ ነበረ። በእነዚህ ሁሉ ዘመናት ግን በዚህ ደረጃ ግለሰቦች የመንግስት ደጋፊ ነን፣ ከመንግስት ጋር ቆመናል እና የመንግስት ሰዎች ነን ብለው ሃይማኖት ውስጥ እየኖሩ የመንግስትን ተቋማት፣ ፖሊስን፣ ደህንነትን፣ ፍርድ ቤቶችን ለግል ጥቅሞቻቸውና ለፈቃዳቸው ማስፈጸሚያ የተጠቀሙበት ጊዜ በኢትዮጵያ ውስጥ የለም። never in the history of the country እንዲህ አይነት ታሪክ የለም። መንግስት ይሄንን አውቀው ዛሬ በርሱ ስም የእርሱ ደጋፊ ነን በሚሉ እንዲህ አይነት ግፎች በቤተ ክርስቲያንና በግለሰቦች ላይ በመንግስት ላይ በሚፈጸምበት ጊዜ እነዚህ ሰዎች የእርሱ ደጋፊ ሳይሆኑ እርሱ መንግስት ራሱ በህዝብ ዘንድ እንዲጠላ እያደረጉ ያሉ አካላት እንደሆኑ አውቆ ምርመራን፣ ክትትልንና እርምጃን እንዲወስድ በመንግስት አካላት ውስጥ ያላችሁ ሰዎች ይሄ ነገር
ለወንጌላውያን ቤተክርስቲያን አደጋ እንደሆነ አውቃችሁ ጣልቃ እንድትገቡ ለመጠየቅ ነው። እነዚህ ሰዎች ከወንጀላቸው አይመለሱም። they were given ለዛ ክፋት አሳልፈው ተሰጥተዋል። እና ለሊሳ የሚቀጥለው የመካነ ኢየሱስ ፕሬዚዳንት ሆናለሁ በሚል ተስፋ ከኢኤልሲ እና ከቸርች ኦፍ ስዊድን የሚፈስ ዶላር አለ። ዶላር እየፈሰሰ ነው እና ያንን እየረጨ ነው። በዚህ ሰዓት ምርጫ ሰሜን፣ ምዕራብ፣ ደቡብ እየሄደ ገንዘብ እየረጨ ቮት ለመግዛት በጽህፈት ቤት በተለያየ መንገድ እየተንቀሳቀሰ ያለበት አንዳንድ ቤተክርስቲያን ውስጥ ሊሰሩ የማይገቡ ነገሮችን እያደረገ ለዚህ ተባባሪዎቹ አንዱ ድንቅሲሳ ራጂ ድንቅሲሳ የሚባለው ሰውዬ ነው እና ሌሎችም ምንድነው በጥቅም ስለሚቀራረቡ ለነዚህ አካላት ገንዘብ በመስጠት ይሄ እንቅስቃሴ እየተካሄደ ነው ያለው እና ይሄ አደገኛ አካሄድ እንዲቆም በተጨባጭ እየሆነ ያለ እውነታ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን ኢንዲፔንደንት ቤተክርስቲያን ናት። ከመቶ ዓመት በላይ ስትራክቸሯን ጠብቃ ራሷን ችላ በራሷ አመራር ራሷን ስትመርጥ ስታካሄድ የነበረች ቤተክርስቲያን ናት። የቤተክርስቲያን ፖለቲክስ ቸርች ፖለቲክስ ምንጊዜም ነበር በቤተክርስቲያን ውስጥ በወንጌላ። በዚህ ደረጃ ግን የቤተክርስቲያንን ህብረት አንድነት አደጋ ውስጥ በሚጥልና የግለሰቦችን ጥቅም ማማከለ የውጭ ጣልቃ ገቢነት የቤተክርስቲያን ህልውናዋን አደጋ ላይ በሚጥል ሁኔታ የተካሄደበት ጊዜ የለም። አሁን አንድ የተዶለተ ያለው ሰዎች እየነቁ እንትን እያደረጉ ያሉት ጥቂት የሲኖዶስ ፕሬዚዳንቶችን ከመቱ ከአዋሳ ከዝዋይ አካባቢ ቄሶችን እነዛን ቄሶች በመጠቀም ኮምፕሮማይዝ እናደርጋለን። በተለይ ይህን በግልጽ መናገር እፈልጋለሁ። እኔ ቤተክርስቲያን ውስጥ ዳይቨርሲቲ እንዲኖር ባለፈው ቪዲዮ ጀምሮ ተናግሬያለሁ። በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ውክልና እንዲኖር የሁሉም አካባቢ ሰዎች የሁሉም ቤተክርስቲያን የተለያየ ባክግራውንድ ያላት ቤተክርስቲያን ናት እቺ ቤተክርስቲያን እና በተለያየ ባክግራውንድ ያላቸው ሰዎች ውክልና እንዲኖራቸው እና እቺን ቤተክርስቲያን እኔንም ተወክለኛለች እኔንም ትመስለኛለች ከቤቴል የመጡት ከፕሬስቢቴሪያን የመጡት አዲስ አበባና አካባቢ ያሉ ቤተክርስቲያናት በደቡብ አካባቢ ያሉ ቤተክርስቲያናት በመቱ አካባቢ በወለጋ አካባቢ በሰሜን ያሉ ቤተክርስቲያናት ትንሽ ናቸው ቁጥራቸው ብዙ ነው ሳይባል እቺ ቤተክርስቲያን ሁሉንም የምትወክል ቤተክርስቲያን መሆን አለባት ብዬ ከማምናቸው ሰዎች አንዱ ነኝ። አንድ ጊዜ በጣም ትዝ ይለኛል ይሄ ዳይቨርሲቲን በተመለከተ ማለት ነው። ዳይቨርሲቲን በተመለከተ I don't know የዛሬ ፕሮባብሊ ስንት ዓመት ነው እዚህ ሀገር ከመጣው እንኳን ኦልሞስት 14 15 ዓመት ሊሆነኝ ነው። 2-3 ዓመት ብንጨምር እንኳን 16 17 ያኔ ባይብል ኮሌጅ አስተማሪ እያለው ነው እና ጥቂት የኦሮምኛ ቤተክርስቲያኖች ናቸው ጉለሌ አካባቢ የነበሩት 5 ናቸው በቁጥር ትዝ የሚሉኝ ጥቂቶች አባላት ያላቸውና ሞቢል ያለው ነው ትልቅ የሚባለው የሙሉ ወንጌል ቤተክርስቲያን ማለት ነው እና ኮንፍሊክት ማኔጅመንት የግጭት አፈታትን በተመለከተ የአገልጋዮች ስልጠና ስጥ ተብዬ ተጋበዝኩኝና ለ5 ቤተክርስቲያኖች ሳንሱሲ ከታ የሙሉ ወንጌል ቤተክርስቲያን ጥቂቶች አገልጋዮችና የአገልጋዮች ስልጠና ሰጥ ነበርና በዛ አገልጋዮች ስልጠና ላይ አንድ የተናገርኩት ነገር ምንድነው ይሄ ሊደርሺፕን በተመለከተ ችግር አፈታት አንዱ ቤተክርስቲያን ሪፕሬዘንታቲቭ መሆን አለባት። ናቹራሊ በምዕራብ አካባቢ በምዕራብ አዲስ አበባ ልበለውና በዛ አካባቢ ይሄ ከጉለሌ ወደዛ ያሉ ቤተክርስቲያኖች
እንግዲህ አብዛኛው የወለጋ አካባቢ ሰው ነው እዛ አካባቢ የሚበዛውና ቤተክርስቲያኖችም እንዲህ አይነት ኮሌክሽን ነው ያላቸውና አንድ የቤተክርስቲያን አመራርን ያስጠነቀቋቸውና የተናገርኩት ነገር ነው ያለነው ከአካባቢያችን ወጥተን we are in the center ማዕከል ላይ ነን ያለነው። ስለዚህ ማዕከል ላይ በምንኖርበት ጊዜ ደግሞ የምንወክለው አንድን አካባቢ ሳይሆን የኦሮምኛ ቤተክርስቲያን ከፍተን ነው እዚህ ያለነው። ከተለያየ አካባቢ የሚመጣ ኦሮሞ ራሱን እዛ ውስጥ እንዲያው ከሊደርሺፕ ጀምሮ ሰዎችን በሊደርሺፕ በምትመርጡበት ጊዜ በጣም ከፍተኛ ጥንቃቄ ማድረግ አለባቸው። ሰዎች መወከል አለባቸው። ከጉጂ የመጣ ሰው ይሄ you have to make him feel home ሪፕሬዘንት እንዲደረግ ከሸዋ አካባቢ ያለ ሰው ከአርሲ አካባቢ ያለ ወንድም እህት ይሄ የኔ ቸርች ነው ብሎ እንዲል ቢያስፈልግ እየታየ ቁጥር በአመራር ደረጃ እንድትማስቀመጥ አለባችሁ ብዬ አስተማልኩ። አንዱ የግጭት አፈታት እንዲህ ነው ብዬ ከመጽሐፍ ቅዱስ ጋር አያይዤ ነው ያንን እውነት የተናገርኩትና አምታቅን አባት የዛሬ 17 ዓመት አንዱ ምንድነው ያለኝ በቄስ ማን ነው መነመሬማ በከቦታ ጎት ቄሲ ፓስተር አለኝ። ፓስተር ምንድነው የህዝብ ተወካዮች እኮ ያደረከው ብሎ ቀለደብኝ አንድ ሰው። ምን ለማለት ነው? ቤተክርስቲያን ውስጥ ሰዎች ሊወከሉ ይገባል። እኔ አሁን የማገለግለው ሉትራን ቸርች ሚዙሪ ሲኖድ LCMS ውስጥ ነው። ጥቁር ኦልሞስት 90% በታች በሆነበት ከ95% በላይ ነጭ የበዛበት ቤተክርስቲያን ውስጥ ነው እና የሉ የሉተራን ቤተክርስቲያን የጀርመን ዲሰንደንት ቬሪ ኮንሰርቫቲቭ በቅርብ ጊዜ ትዝ ይለኛልና የብላክ አላያንስ የሚል አለና አንድ መግለጫ ወጡ። እስካሁን ድረስ ብላክ ፕሬዚዳንት ሆኖ አያውቅም የኤልሲኤምኤስ። አስቡ እንግዲህ እና ከፍተኛ ስልጣን ላይ ናሽናል ኦፊስ ያሉ አሉ። ምንድነው ፐርሰንታቸው ሲታይ 5% or 10% አይሞሉ እና ቤተክርስቲያን ኢንቴንሽናሊ የአባላቶቹ እነርሱን እንዲመስል ማድረግ አለባት በሚል ፕሪንሲፕል ነው የማምነው። ከዛሬ 17 ዓመት ጀምሮ ሀገር ቤት ጀምሮ ማለት ነው። I can give you a biblical example for this መጽሐፍ ቅዱሳዊ ምሳሌ ልሰጣችሁ እችላለሁኝ እና አንድ የመጨረሻ ምሳሌ ተናግሬ ወደ ጀመርኩት ወደ መካነ ኢየሱስ ታሪክ ልመለስ። እኔ አሁን ኔክስት ኦገስት ላይ የሲኖድ ኮንቬንሽን አለ የኤልሲኤምኤስ አጠቃላይ ስብሰባ አለ። ልክ ሀገር ቤት አጠቃላይ ጉባኤ የሚባለው ማለት ነው። እዚህ አካባቢ ያለችውን ሰርኪት በጣም ትልልቅ ቸርቾች ያሉባት ናትና እኛን ወክለ ሂድ ተብዬ ተወክዬ ኦገስት 2026 ላይ እዛ ኮንቬንሽን ላይ ይገኛሉ። ፓርት ኦፍ ኢት ኢዝ ቤተክርስቲያናችን የዳይቨርስ እንደሆነች አካባቢያችን ይሄን አንተ እና ኢንቴንሽናሊ ሰዎች ያደርጋሉ። ያንን በማድረግ አምናለሁ። ይሄን ያነሳሁት ዛሬ እነ ለሊሳ ቁጭ ብለው እየተመካከሩ ያሉትን በትክክለኛ ኢንቴንሽን ላይ ያልተመሰረተውን ውል ስምምነትን በተመለከተ ምንድነው ያደረጉ ያሉት? ለሊሳን ወደ ፕሬዝዳንትነት ካመጣችሁ በደቡብ አካባቢ አንድ ሰው ወክሉና የደቡብ የሆነውን ደግሞ በወንጌል ስርጭት ላይ እናስቀምጥላቸዋለን በማለት እንዲህ አይነት አግባብ ያልሆነ ወንጌልን ትክክለኛ ዳይቨርሲቲን ማይከል ባደረገ መልኩ ሳይሆን እያደረጉ ያሉት ትላንትና ቤተክርስቲያናችንን ኦልሞስት ለ6-7 ዓመት ችግር ላይ የጣለውን ሁኔታ ለማስቀጠል ተወካይ እዚህ እናደርግላቸዋለን በማለት የራሳቸውን ሰው እዛ ካደረጉ በኋላ ለሊሳ እንደፈለገ የሚጫወት እያስበው ያሉት ላለፉት ጥቂት ዓመታት ወደ ስዊድንና ወደ እንትን እየተላከ ሲሄድ የነበረውን ሰው እዛ ለማስቀመጥ ነውና እንዲህ አይነት ቸርች ፖለቲክስ እየተሰራ ያለበት ነውና
ይሄ ሰው በማንኛውም መልኩ በዚህ ሰዓት ወደ ኃላፊነት ሊመጣ ቤተክርስቲያንን አደጋ ላይ የጣለ ይሄው ድንቅ ሲሳ ከሚባል ሰው ጋራ ሰውን እያሳሰረ ሰውን እያስፈራራ የሚኖር ሰው ለእንዲህ አይነት ኃላፊነት የሚበቃ አይደለም። ስለዚህ ቤተክርስቲያናችን ከዚህ ራሷን መጠንቀቅ አለበት። ራሳችንን ቤተክርስቲያን ራሷን መጠበቅ አለበት። ሌላው በሚቀጥሉት ሳምንታት በዚህም ሳምንት በሚቀጥለውም ሳምንት በዚህ ጉዳይ ላይ በሰፊው በአፋን ኦሮሞም በአማርኛ መልእክት እናስተላልፋለን። ከፊት ለፊታችን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን በተመለከተ ትልቅ የሆነ ታሪካዊ ስብሰባ ሊካሄድ ነው። ካውንስል ሊካሄድ ነው ያለው። ይህ ካውንስል ትልቅ እየተፈራ ያለው እነ ቄስ ዮናስም በተደጋጋሚ እንደ ትልቅ ሰው አስበን ከዚህ ድርጊታቸው እንዲመለሱ ከተቻለም ኢቨን ራሳቸውን እንዲያገሉ ከታናሽነት ያቀረብነውን እንደማይቀበሉ እናውቃለን። ባለመቀበል ተደጋጋሚ ስህተት እየሰሩ ያሉበት ሁኔታ ነው ያለውና ታሪካዊ ስብሰባ ያ ስብሰባ እንዳይካሄድ ትልቅ ጥረት ነው የተደረገው። ለምን ካውንስሉ ፊት መቅረብ የሚችሉበት ካውንስሉን ይፈራሉ። ፕላብ ደግሞ ከገጠር የመጡ ኢንተርናሽናል ዓለም አቀፋዊ ነገርን ግንዛቤ ያላስገቡ ባለፈውም ከኤልሲኤ እና ከቸርች ኦፍ ስዊድን ጋር ግንኙነትን እንድናቋርጥ የጠየቁን ብሎ ስለሚፈሩ ነው ካውንስሉን እንዳይጠራ የሚፈልጉትና ካውንስሉ በትልቅ ጸሎት በትልቅ ኃላፊነት እነዚህ ሰዎች እየሄዱ በሰሜን፣ በደቡብ፣ በምዕራብ መቱ ላይ ስብሰባ አድርገው ባለፈው እያካሄዱ ያሉትን ሴራ በደንብ እንዲያቅ ላለፉት 6 ዓመታት እቺ ቤተክርስቲያን አንገት እንድትደፋ እቺ ቤተክርስቲያን እንድትዋረድ ያደረጉ ሰዎች በምንም አይነት መልኩ ኃላፊነት ላይ ሊቀጥሉ እንደማይገባቸው መወሰን እንዳለበት ካውንስሉ ማወቅ አለባቸው። ይሄንን ውሳኔ የሚወስኑ ከሆነ ግን ይቺን ቤተክርስቲያን ለአደጋ እንደሚያጋልጠው ለመለያየት አደጋ ድጋሚ እኛ ይሄ ዚስ የመጨረሻ ምርጫችን ሲሆን ነው። አንዳንድ ሰዎች ምን አለበት ይሄን ነገር በውስጥ that is our first choice በውስጥ ችግሮቻችንን የመፍታት ተነጋግረን ተወያይተን ችግሮቹ እንዲፈቱ የማድረግ ነው ቅድሚያ። የሰው ስም የመጥራት አባዜም ፍላጎትም ስብዕናም የለንም። ነገር ግን ምርጫ ስናጣ፣ ሕግ ስጣመም፣ ፍትህ ሲጎድል በእንዲህ አይነት ደረጃ ጨካኝ እርምጃ ሰዎች በሚወስዱበት ጊዜ እንደነዚህ አይነት ሰዎችን የማጋለጥ ኃላፊነት ስላለብን ነው ይህንን የምናወጣው ነው። ልጇ የሞተባትን በልጇ ስም መሶስም ያወጣችውን ፍርድ ቤት ሄዳ አልፈረድ ስላት ምንም መፍትሄ ስናጣ አደባባይ ወጥተን ለመንግስትና ለሕዝብ ማሳወቅ ኃላፊነት ስላለ ሀገር ቤት ውስጥ ያሉት እንኳንስ መናገር በእኛ ፌስቡክ ላይ ሼር ማድረግ፣ ኮመንት ማድረግ፣ ላይክ ማድረግን እየተከታተሉ እያስፈራሩ ያሉበት ደረጃ ላይ ደርሰዋል። ዛሬ ጥቂት ሰዎች በማህበራዊ ሚዲያ ላይ የሚያደርጉት ነገር ነው እንጂ ችግሩ የለም በማለት ሰው ዝም የሚለው ለቤቱ ለህይወቱ በመፍራት ነው። በቤቱና በህይወቱ በአገልግሎቱ ላይ የሚያደርሱትን እነዚህ ጨካኞች ስለሆኑ የሚፈጽሙበትን በደል እያየ ነው ዝም ማለት የመረጠው። አንዳንዶቹን ጥቅም ይሰጧቸውና ከአንዳንድ ጽፈት ቤት ውስጥ ያስገባሉ። ትላንትና ሲናገሩ የነበሩ አንዳንዶችን የሆነ ቦታ ሸጎጥ ያረጓቸውና አፏቸውን ያዘጋሉ። ካውንስሉ ቢሮ ውስጥ ያስገባሉ ሲፈልግ፣ ወይም የሆነ ድርጅት ውስጥ ያስገባሉ፣ ወይም ገንዘብ ይሰጧቸዋል። ባለፈው ቢሾፍቱ ላይ በተደረገው ኮንፈረንስ እነሱን ለሚደግፉ ሰዎች
የተያዘላቸው ሆቴልና እነሱን ለማይደግፋቸው እንዲህ አይነት ሰዎች ናቸው። ለማይደግፏቸው ሰዎች የያዙት ሆቴል የሚለያይ ነው። እያንዳንዱ ዲቴል ነው የምንሰማው። ማን ምን እንደተናገረ ነው የምንሰማው። ያንን እየሰማን እያየን ከአቅማችን በላይ ሲሆን ነው ወተን ለህዝብ ለመንግስት ምንለው። እነዚህን ስራ ደግሞ ወተን አደባባይ የምናጋልጠው። ስለዚህ አንደኛ እኔ ለመንግስት አካላት አሁንም በቅድሚያ ለመንግስት አካላት መንግስት ደጋፊ ነን። የብልጽግና እነዚህ መንግስት በህዝብ ዘንድ እንዲጠላ እያደረጉ የመጀመሪያ ወንጀለኞች ናቸው። መንግስትን እየጠቀሙ አይደለም። ከሀገር ቤት ከሀገር ውጪ ታሪካቸው እየተሰማ መንግስት ሃይማኖትን ጠቅልሎ ወስዷል ብለው እያስባሉ የአንዳንድ የመንግስት አካላትን በጎ እሳቤ በጎ አመለካከት የወንጌላውያን ቤተክርስቲያናት እንዲያድጉ ካውንስሉ እንዲያድግ የነሱን የሃይማኖቶች አብሮ ተቻችሎ የመኖርን ሁኔታ አስበው የመሰረታቸውን ተቋማት አቢውስ እያደረጉ ነው ያሉት። እየጠቀሙ አይደለም መንግስትን ብቻ ሳይሆን በህዝብ ላይ በደል እየፈጸሙ ነው። የህዝብ ሮሮ በመንግስት ተቋማት ውስጥ ያሉትን ፖሊሶችን፣ ደህንነትን፣ ፍርድ ቤቶችን ጭምር በመጠቀም በህግ ስለተመሰረተ ሚዲያዎችን በመጠቀም ገጽታ ግንባታን ያደርጋቸው። ጠዋትና ማታ ምስላቸው በቴሌቪዥን እንዲታይ በማድረግ ገጽታ ግንባታ ለሀገር ለህዝብ የሚጠቅም ስራ እየሰሩ እንደሆነ ያደርጋሉ። ቢሃይንድ ዘ ሲን ግን ከበስተጀርባው የሚፈጽሙት ወንጀል እንኳንስ የሃይማኖት መሪ ይሄ ሞራላዊ ሰው የሚፈጽመው ይቅርና እግዚአብሔር የሚባል ነገር የማያቅ ሰብአዊ ሰው የማይፈጽመውን ጨካኝ የሆነ ድርጊት ነው እየፈጸሙ ያሉትና መንግስት ይህንን አውቆ መፍትሄ እንዲሰጥልን ነው። አንድ የመንግስት አካላት ውስጥ ያላችሁ ፈትሿቸው። እነዚህን ሰዎች you have all the power አላችሁ። ይህን ነገር እውነት ነው እውነት አይደለም ብሎ ቼክ ማድረግ የምትችሉ አካላት እናንተ ናቸው። ስለዚህ መንግስትን ወጥተው በየሚዲያ ስለተናገሩ የጠቀሟችሁ ይመስሏቸዋል። ነገር ግን መንግስትን ራሱ እየጎዱ ያሉ ሰዎች ናቸውና ይሄ አይራን ወክዬ ለምክር ቤት ለኛ ከሃይማኖቱ ወጥቶ በፖለቲካ እንደፈለገ ይሁን። አንደኛ የዚህን ሃይማኖት ተከታዮች ስም ከሚያጠፋ እሱ ይሻላል። ግን እዛም በመንግስት ስም እንዲህ አይነት በደልን እንዲፈጽም ደግሞ አንፈቅድም። ስለዚህ በነዚህና በነዚህ ጉዳዮች ላይ በተከታታይ ለሚቀጥሉት ቀናት ተጨማሪ መረጃዎችን አቀርባለሁ። እስከዛ ግን ጉዳዩ የሚመለከተው የመንግስት አካል ጉዳዩ የሚመለከታቸው የሃይማኖት መሪዎች ይሄንን አውቃችሁ በህዝብ ላይ እየተፈጸመ ያለውን በደል አውቃችሁ እንድታስተካከሉ የህዝብን ጩኸት የእናትን ለቅሶና የልብ ስብራት ሞት ልጇን የነጠቃትን እናት እነዚህ ደግሞ የልጇን ስም ነጠቋት። ከዚህ በላይ በደል የለም። ከዚህ በደል የለም። ስሟን የልጇን ስም ነጠቋት። እነዚህ መሳሪያ ይዘው ህዝብ እያስፈራሩ ያሉ ግለሰቦች እርምጃ ሊወሰድባቸው ይገባል የሚል ነው። እግዚአብሔር ሀገራችንን ይባርክ። እግዚአብሔር ህዝባችንን ያስብ። ቤተ ክርስቲያንን ደግሞ ከእንደዚህ አይነት ሰዎች አሁንም ያጽዳ። ብዙዎች ከመንግስት ጋር ግንኙነት አለን፣ ትስስር አለን እያላችሁ እየሰራችሁ ያላችሁትን እያንዳንዷን ነገር እናጋልጣለን። በእኛ ሃይማኖት ስም ክርስቶስ በሞተላት ቤተ ክርስቲያን ስም ይህንን በደል አትፈጽሙ።
ይህንን የማጋለጥ ኃላፊነት እግዚአብሔር ሰጥቶናል። አገልግሎት እግዚአብሔር ሰጥቶናል። እየተከታተልናችሁ እናጋልጣቸዋለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ሰላምንም ይስጣችሁ። ምድራችንን፣ ሕዝባችንን እግዚአብሔር ያስብ፣ እረፍትንም ይስጥልን እላለሁ። አመሰግናለሁ። እግዚአብሔር ይባርካችሁ።